ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱም አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለሰዓቱ በያዝናቸው ዜናዎች እስራኤል በጋዛ ከፍተኛውን የሐማስ የጦር አዛዥ ለመግደል በሐማስ ላይ ድብደባ መፈጸሟ ተሰምቷል። የተባበሩት አረብ ኤሚሬትስ በኢራን ላይ ወታደራዊ እርምጃ ለመውሰድ ያቀረበችውን ጥሪ የባህረ ሰላጤው ሀገራት ውድቅ እንዳደረጉም ተሰምቷልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ያደረጉትን የሁለት ቀናት የስራ ይፋዊ ጉብኝትም አጠናቀው ወደ ሀገራቸው መመለሳቸውም ታውቋል። በዚህም ተጨማሪ መረጃ ይዘናል። ከዚህም ጋር በተያያዘም ኢራን የኒውክሌር ፕሮግራሟን ለ20 ዓመታት የምታቆም ከሆነም እስማማለሁ፣ ድርድርም ይደረጋል ሲሉም ዶናልድ ትራምፕ አስታውቀዋል። ይህንን በተመለከተ ተጨማሪ መረጃም ይዘናል። በደቡብ አፍሪካ የኢትዮጵያን ሱቆች እየፈረሱ መሆኑ ተገልጿል። በዚህም ደረጃ ምን ተከሰተ የሚለውን እንመለከታለን። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የተሾሙት ጀነራል ገብረ አድሃኖ የነባሩ መንግስት መልሻለሁ ባለው የህወሓት ከክልሉ የፖሊስ ኮሚሽን ኮሚሽነርነት የሥራ ኃላፊነት መነሳቸውም ተነግሯል። አብራችሁን ቆዩም። እስራኤል በጋዛ ከፍተኛ የሐማስ ጦር አዛዥ ለመግደል በሐማስ ላይ ድብደባን ፈጸመችም። የእስራኤል መከላከያ ኃይል በጋዛ የሚገኘው የሐማስ ወታደራዊ ክንፍ ዋና አዛዥና የድርጅቱ ቁልፍ መሪ የሆነውን አዚ አልአዲን አልሃደን ለመግደል የታለመ የአየር ጥቃት መፈጸሙን በይፋም አስታውቋል። ጥቃቱ የተፈጸመው በጋዛ ከተማ ሪልማ በተባለ አካባቢ በሚገኝ የመኖሪያ ህንፃ ላይ መሆኑን የፍልስጤም ሚዲያዎችም ዘግቧል። አልአድም የኦክቶበር 7 ጥቃት ግንባር ቀዳሚት ቀነባባሪ ከሆኑት መካከል አንዱ ሲሆን የቀድሞ መሪዎችን መገደላቸውን ተከትሎ በአሁኑ ወቅት በጋዛ ውስጥ የሐማስ ወታደራዊ ክንፍ ቁጥር 1 መሪ ነውም ተብሏል። እስከ አሁን 6 ጊዜ ከተሰነዘሩ የግድያ ሙከራዎች በማምለጡም ደ ጎስት ወይም መንፈሱ የሚል ቅጽል ስንም ታውቋልም። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ በሰጡት የጋራ መግለጫም ጥቃቱን ትዕዛዝ መስጠታቸውን አረጋግጧል። መሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመሩት የጦር መሳሪያ የመፍታት ስምምነትን ውድቅ ማድረጋቸውንም ጠቅሰዋልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ያደረጉትን የሁለት ቀን የሥራ ጉብኝትም አጠናቀው ወደ ሀገራቸውም ተመለሱ። ፕሬዝዳንቱም ከቻይና አቻቸው ሺ ጂንፒንግ ጋር በነበረው ቆይታ የንግድ ልዩነቶች በታይዋንና በኢራን መካከል የምስራቅ ወቅታዊ ጉዳዮች ላይ ሰፊ ውይይትም አድርገዋል። ትራምፕ ወደ ሀገራቸው ከመመለሳቸው በፊት በሰጡት መግለጫም ጉብኝታቸው ስኬታማ እንደነበርና ከፕሬዝዳንት ሺ ጋር ያላቸው ግንኙነት በጎ መሆኑንም ገልጸዋልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለ20 ዓመታት ያህል የምታቆም ከሆነ ምንም ችግር እንደሌለባቸውና በጉዳዩ ላይ እንደሚስማሙ አስታውቀዋል። ይሁን እንጂ ይህ ስምምነት ተግባራዊ ሊሆን የሚችለው የኢራን ቁርጠኝነት እውነተኛና በተግባር ላይ የሚታይ ሲሆን ብቻም እንደሆነም በጽኑ ማስጠንቀቃቸውም የዜና ምንጮችም ዘግበዋልም። የተባበሩት አረብ ኤሚሬትስ በኢራን ላይ ወታደራዊ እርምጃም ለመውሰድ ያቀረበችውን ጥሪ የባህረ ሰላጤው ሀገራትም ውድቅ አደረጉትም። የተባበሩት አረብ ኤሚሬትስ በኢራን ላይ የተቀናጀ ወታደራዊ ምላሽ ለመስጠት ሳውዲ አረቢያና ኳታርን ጨምሮ የቀጠናው አገሮችን ለማሳመን ጥረት ብታደርግም አንዳቸውም ለመሳተፍ ፈቃደኛም እንዳልሆኑም ብሉምበርግም ዘግቧል። የኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ አልናህያን አሜሪካና እስራኤልም በኢራን ላይ የቦምብ ጥቃት መጀመራቸውን ተከትሎም በሳውዲው አልጋ ወራሽ መሐመድ ቢን ሳልማን እና ለሌሎች የባህረ ሰላጤው መሪዎች በቀጥታም ስልክ ደውለው የነበረ ቢሆንም ጎረቤት ሀገራቱ ጥሪውን ሳይቀበሉም ቀርተዋል ነው የተባለው። በዚህም ምክንያት ኤሚሬትስ በአካባቢው ካሉ የባህረ ሰላጤው ሀገራት መካከል ብቻዋን እርምጃን ለመውሰድም ተገዳለችም። በደቡብ አፍሪካም የኢትዮጵያን ሱቆች እየፈረሱ መሆኑን ተገለጸ። በደቡብ አፍሪካ መጤ አፍሪካውያን ላይ ይደርስ የነበረው ጥቃት ጋብ ያለ ቢመስልም ህገወጥ ግንባታም በሚል ምክንያት የበርካታም ስደተኞች ሱቆች በጸጥታ ኃይሎች እየፈረሰባቸው መሆኑን የጆሃንስበርግ የሚኖሩ የኢትዮጵያውያን ለዶቼ ቬለም ገልጸዋል። ድርጊቱን የገለጹ አንድ ነዋሪም ነገሩ ሂድ አትበለው ግን እንዲሄድ አድርገው ነው ሲሉ እርምጃውን በስደተኞች ላይ ተጨማሪ እንግልት እየፈጠረ መሆኑን አስረድቷል። በደቡብ አፍሪካ ካሉ አነስተኛና መካከለኛ የሱቅ መደብሮች መካከል አብዛኛዎቹ የኢትዮጵያን መሆናቸውንም ይታወቃል። እዚያው ትዳርንም ልጆች መስርተው ከ10 እስከ 20 ዓመታት የኖሩ ኢትዮጵያውያን ወደ ሀገራቸው መመለስ ቢፈልጉም
እንዲሁም በአገር ቤት የመኖሪያ ቤትና ለልጆች ትምህርት ቤት አቅርቦት ችግር ስጋት በመሆኑም አሁንም በደቡብ አፍሪካ ባለው አስቸጋሪ ሁኔታ ውስጥ ለመቆየት መገደዳቸውንም ተናግረዋልም። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም የተሾሙት ጀነራል ገብረ አድሃኖም ነባሩን መንግስት መልሻለው ባለው የህወሓት ክልሉን ፖሊስ ኮሚሽን ኮሚሽነር የስራ ኃላፊነታቸው መነሳታቸውም ተነግሯል። በምትካቸውም ከ2013 ዓ.ም ክረምት ጀምሮ በአቶ ጌታቸው ረዳ መሪነት ጊዜ የፖሊስ ኮሚሽን ኮሚሽነር የነበሩት ኮሚሽነር ይደጎ ስዩም ተመልሰውም ተሹሟል። ዛሬ ስራ እንደጀመሩም ለማወቅ ችለናል። ኮሚሽነሩ ይደጎ ስዩም በኢህአዴግ ጊዜም የአዲስ አበባ ፖሊስ ኮሚሽን ኮሚሽነርነት መርተዋል። እንዲሁም በፌዴራል ፖሊስ ውስጥ በአመራርነትም ሰርተዋል። በሌላ በኩል ከቀበሌ እስከ ላይኛው እርከን ያሉ የመንግስት መዋቅሮች ጊዜያዊ አስተዳደር የሚል የደብዳቤ ሄደር እና ፋተር እንዲሁም ማህተም እንዳይጠቀሙም ታዘዋልም። ካሁን በኋላም የትግራይ ብሔራዊ ክልላዊ መንግስት በሚል ቀይረው እንዲጠቀሙም ተብለዋልም። የሰሜን ጦርነትን ተከትሎ በባይደን አስተዳደር ከፈረንጆቹ 2021 ጀምሮ በኢትዮጵያና በኤርትራ ላይ ተጥሮ የነበረውን የጦር መሳሪያ እግድ እንዲሁም የጦርነት ጋር በተያያዘም በአመራሮችና በወታደራዊ መሪዎች ላይ ተጥሎ የነበረው ማዕቀብም እንዳነሳች አሜሪካ አስታወቀች። ይህ የሆነው ከሰሞኑ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ከአሜሪካ ባለስልጣናት ጋር በአሜሪካም ተገናኝተው በተለያዩ ጉዳዮች ላይ ተወያይተው ከተፈራረሙ በኋላ ነው። አሜሪካ ኢትዮጵያና ኤርትራ ለቀይ ባህር ደህንነት አስፈላጊ እንደሆኑ በማመን ከሁለቱም ሀገራት ጋር ያላትን ግንኙነት ይበልጥ ለማጠናከርም ወስናለችም የተባለው። ይህ የአሜሪካ እርምጃም ኢትዮጵያ የአሰብ ወደብ ይገባኛል ጥያቄ ማንሳቷን ተከትሎም ኢትዮጵያ ከኤርትራ ጋር ወደ ጦርነት እንደማትገባም ሊያረጋግጥ እንደሚችልም ተነግሯልም። ለሰዓቱ የነበሩን አጫጭር ዜናዎች ይህንን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ